መዝሙረ ዳዊት ምዕራፍ 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዝዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸውም ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንምና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እግዚአብሔር ዛሬም እንደገና ስለረዳን በፊቱ እንድንሆን አቅም ስለሰጠን እናመሰግነዋለን። እንደ እግዚአብሔር ያለ ማንም የለም። ረዳታችን ነው፣ አጋዣችን ነው። ደግሞም በቀንና በሌሊት እግዚአብሔርን እንድንፈልግ ጉልበት የሰጠን፣ ኃይል የሰጠን፣ አቅም የሰጠን፣ ከድካማችን እንደገና ያበረታን፣ ጉልበት የሆነን፣ ያስኬደን፣ ያስጠከነን፣ በሚራወጠው በእያንዳንዱ ሁኔታዎቻችን፣ በሚጮህብን ነገሮቻችን፣ በሚያስጨንቀን ነገሮቻችን ሁሉ ላይ ታማኝነቱን ስላላጎደለ ዛሬ በፊቱ እንድንሆን እንደገና አቅም ስለሰጠን እናመሰግነዋለን። እንደ እግዚአብሔር ያለ ማንም የለም። መልካም ነው፣ እግዚአብሔር መልካም ነው። እግዚአብሔር ደግ ነው። እግዚአብሔር ከክፉ ሁሉ የሚጋርደን እግዚአብሔር ብቻ ነው። ልዑልን መጠጊያ ያደረግን ዛሬም በፊቱ እንድንሆን ደግሞ የመጣን እግዚአብሔር የታመነልን በፊቱ እያመሰገንን እንጸልያለን። አቤቱ እግዚአብሔር ሆይ እናመሰግንሃለን። ረዳታችን ሆይ እናመሰግንሃለን። አቅም ጉልበታችን ሆይ እናመሰግንሃለን። ምሕረትህ ማለዳ ማለዳ አዲስ የሆነልን እግዚአብሔር፣ ምሕረትህ እንደገና ያቆመን እግዚአብሔር፣ ቸርነትህና ምሕረትህ ብዙ የሆነ ለልጅ ልጅ የሆነ ለኔም ለቤተሰቦችም የተረፈ የማያልቅ ለዘላለም የሆነ ምሕረትህ በቤቴ ላይ ስላላጎደልክ፣ በቤቴ ላይ ስለበዛ ምሕረትህና ቸርነትህ